ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል። አደገኛ የሚሆነው ስለተሰረዛችሁም የፕሪቶሪያው ስምምነትን አናውቀውም መባል ሲጀምር ነው ሲል ህወሓት ገለጸ። የፕሪቶሪያው የሰላም ስምምነት የፈረምነውም ሆነ ጊዜያዊ አስተዳደሩን ያቋቋምነው በምርጫ ቦርድ እውቅና ወይንም ሰርተፍኬት ባለመሆኑም ምርጫ ቦርድ ሰረዘን አልሰረዘን የፕሪቶሪያው ስምምነት ይቀጥላል ሲሉ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ገለጹ። አደገኛ የሚሆነው ምርጫ ቦርድ ስለተሰረዛችሁ የፕሪቶሪያውን ስምምነት አናውቀው መባል ሲጀምር ነው ብለዋል። የህወሓት ሊቀመንበር የሆኑት ደብረጽዮን ገብረ ሚካኤል ይህንን የገለጹት በወቅታዊ ጉዳዮች ዙሪያ ከፓርቲው ልሳን ወይን ሚዲያ ጋር ባሳለፍነው ሳምንት መገባደጃ ባካሄዱት ቃለ ምልልስ ነው። የኢትዮጵያ ምርጫ ቦርድ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጠቅላላ ጉባኤ ማድረግን ጨምሮ በህግ የተጣለበትን ግዴታዎች ባለመወጣቱ ለ3 ወራት ከፖለቲካ እንቅስቃሴ መታገዱና ፓርቲው በ3 ወራት እርምጃም ሳይወስድ ቢቀር ፓርቲው ምዝገባ እንደሚሰረዝ የካቲት 6 ቀን በምርጫ ቦርድ ውሳኔ መሰረት የጊዜ ገደቡ የሚጠናቀቀው ግንቦት 5 ቀን 2017 ዓ.ም ይሆናል። ህወሓት ባለፉት 3 ወራት በተደጋጋሚ በወጣቸው መግለጫዎች ምርጫ ቦርድ የሰጠውን ማስጠንቀቂያ ወደ ጎን በማለት እንደ አዲስ እንደማይመዘገብ ማስታወቁን መዘገባችን ይታወሳል። ሊቀመንበሩ ስለ ምርጫ ቦርድ ቀጣይ ውሳኔ ከፓርቲው ልሳን ወይን ሚዲያ ለቀረበላቸው ጥያቄ በሰጡት ምላሽ ህወሓት በምርጫ ቦርድ ግንቦት 5 ቀን 2017 ዓ.ም ሳይሆን የሚሰረዘው ከጥር 2013 ዓ.ም ጀምሮ እንደተሰረዘ ነው። ምንም አዲስ ነገር የለውም፣ ለኛ ትርጉም የለውም፣ እንደተሰረዘን ስለሆነ ሲሉም ገልጸዋል። የፓርቲው ስምምነት የፈረምነው ምርጫ ቦርድ ሰርተፍኬት ስለሰጠን አይደለም። ምርጫ ቦርድ ሰርተፍኬት ያቋቋምነው ጊዜያዊ አስተዳደር አይደለም። በምርጫ ቦርድ ሰርተፍኬትም ይሁን ወረቀት የተሰራ ስራ የለም ሲሉም ተደምጠዋል። በእኛ በኩል ግንቦት 5 ከፕሪቶሪያው ስምምነት ጋር የተያያዘ የሚቋረጥ ነገር የለም፣ እስከዛሬው ይቀጥላል። የፕሪቶሪያው ስምምነትም ሆነ ጊዜያዊ አስተዳደሩ ሲሉም አስታውቋል። ስለዚህ ምርጫ ቦርድ ግንቦት 5 የሚሰርዘው ጉዳይ ለብቻ ወስደን ካየነው ለህወሓት ምንም አይደለም ሲሉም የገለጹት ሊቀመንበሩ የምርጫ ቦርድ ውሳኔ የፌዴራል መንግስቱን ወደ ሌላ አቅጣጫ ከወሰደው ግን አደጋ አለው ብለዋል። ፌዴራል መንግስቱ ወደዚህ ይሄዳል የሚል ግምት የለኝም ያሉት ሊቀመንበሩም ሌላ ተንኮል ካለው ግን እነዚህንም የላችሁም ጊዜያዊ አስተዳደሩ ላይም ፕሪቶሪያውም ላይም ማለት ከጀመረ ግን ስምምነቱ ፈረሰ ማለት ነው ሲሉም አሳስበዋል። አደጋው ከህወሓት ጋር አይደለም የሚሆነው ከትግራይ ጋር ነው ሲሉም አስጠንቅቀዋል። ሉዓላዊነታችን ይከበር፣ ተፈናቃዮች ወደ ቀያቸው ይመለሱ እያልን ያለነው የፕሪቶሪያውን ስምምነት ይዘን ያሉት ሊቀመንበሩም የፓርቲው ስምምነት ከሌለ ግን አጀንዳው ሌላ ነው የሚሆነው፣ ህጋዊ ሰውነታችን ይመለስልን ሳይሆን ሌሎች ጥያቄ ነው የሚነሱት ብለዋል። ብዙ ነገሮች ይቀየራሉ፣ ይሄ ያጋጥማል የሚል እምነት የለንም ሲሉም ገልጸዋል። እንለያቸው፣ ስምምነቱና የምርጫ ቦርድ ውሳኔ በፊትም ለየብቻ ነበሩ፣ አሁንም ለየብቻ ሆነው ይቀጥላሉ ሲሉም አመላክተዋል። የምርጫ ቦርድ ግንቦት 5 ቀን 2017 ዓ.ም በኋላ የሚወሰነው ውሳኔ ከፕሪቶሪያ ስምምነት ጋር የሚያገናኘው ነገር የለም ብለዋል። ደብረጽዮን ገብረ ሚካኤል የክልሉን ተፈናቃዮች በተመለከተ በሰጡት ማብራሪያ የፌዴራል መንግስት የፕሪቶሪያ ስምምነት ባለመተግበሩ የጊዜያዊ አስተዳደሩ በዋናነት የሰጠውን ተልዕኮ ባለመፈጸሙ እስከዛሬ ወደ ቀያቸው መመለስ የነበረባቸው ተፈናቃዮች አልተመለሱም ብለዋል። አሁን ግን ለአምስተኛ ክረምት በመጠለያ አንቆይም፣ ከእናንተ ብዙ ስለማንጠብቅ ራሳችንን እንገባለን የሚል የተፈናቃዮች ውሳኔ እየገፋ መጥቷል ሲሉም ገልጿል። እኛም ይህንን የተፈናቃዩን ውሳኔ እናስፈጽማለን፣ ከሱ ጎን እንቆማለን ብለዋል። ለተፈናቃዮች ትልቁን የሰብአዊ እርዳታ ያቀረበ የነበረው ዩኤስአይዲ እርዳታ መስጠቱን አቁሟል። ይህም ማለት ተፈናቃዮች ከዚህ በኋላ በመጠለያ ጣቢያዎች እንዲቆዩ ማድረግ፣ በረሃብና በመድኃኒት እጦት እንዲረግፉ ማድረግ መሆኑንም አንቀበለውም ብለዋል። ይህ ተጨማሪ ግፊት ነው የሆነው ተፈናቃዮችን ለማስመለስ ብለዋል። መፍትሄው ተፈናቃዩ የደህንነት ዋስትና ተጠብቆ ወደ ቀዬው እንዲመለስ ማድረግ፣ ሰርቶ እንዲበላ ማድረግ ነው ሲሉም ገልጿል። የፕሪቶሪያው ሰላም ስምምነት ፊርማው ላይ የተገኘው ዓለም አቀፍ ማህበረሰብ አፈጻጸሙ ላይ እገዛ ማድረግ ይጠበቅበታል ብለዋል። ፓርቲው የማዕከላዊ ኮሚቴና የአመራር ስብሰባዎች በአጠቃላይ ዓለም አቀፍና ቀጠናዊ ጉዳዮች በትግራይ ላይ ስለሚኖራቸው ተጽዕኖ በስፋት ውይይት አካሂደናል ብለዋል። የአሜሪካ መንግስት ሲሰጥ የነበረውን እርዳታ ማቆሙ በትግራይ ላይ ከፍተኛ ተጽዕኖ ስለሚያሳድር እንዴት መተካት ይቻላል በሚለው መፍትሄ ላይ
ተወያይቷል ብለዋል። ቀጠናዊ ጉዳዮችን በተመለከተ በተለይ በጸጥታ ዙሪያ ፓርቲው አካሄዳቸው ውይይቶች ታይቷል ያሉት ሊቀመንበሩ የኤርትራ ጉዳይ፣ የሱዳን ቀውስ፣ የሶማሊያ ሁኔታም ውይይት ተደርጎበታል ሲሉ አስታውቀዋል። ሁሉም ጉዳይ በትግራይ ብሔራዊ የትግራይን ህዝብ ህልውና በሚያረጋግጥ መልኩ በሚኖረው አዎንታዊና አሉታዊ ተጽዕኖ ላይ ተመርኩዘን ነው የተወያየ ነው ብለዋል። የአቶ ጌታቸው ረዳ ቡድን ደጀኔ ነው ብሎ ወደሚተማመንበት አካል ሄዶ ተጠግቷል ሲሉም ገልጸዋል። የህወሓት ቀጣይ ቁጥር 1 2 3 ትልም ሉዓላዊነታችንን እናረጋግጥ ነው ብለዋል። የተሰደደውንና የተፈናቀለውን ህዝባችንን ወደ ቀየው መመለስ ነው ቀጣይ ስራችን ሲሉም አስታውቀዋል። ባለሀብቶች በመቀሌ ኢንዱስትሪ ፓርክ የሚገኙ ማሽኖቻቸውን ከሀገር ለማስወጣት ጥያቄ ማቅረባቸውን ኮርፖሬሽኑ አስታወቀም። በትግራይ ክልል መቀሌ በሚገኘው ኢንዱስትሪ ፓርክ የተሰማሩና ጦርነትን ሸሽተው ከሀገር የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ ማቅረባቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀም። ኮርፖሬሽኑ ይህንን ያስታወቀው የ9 ወራት የእቅድ አፈጻጸሙን ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባሳለፍነው ሳምንት ባቀረበበት ወቅት ነው። የኮርፖሬሽኑ የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ ካሚል አብራሂም እንደተናገሩት በጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶች ለረጅም ጊዜ በኢንተርኔት በአካል በመገናኘት ኩባንያዎቻቸውን ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን ገልጿል። በዚህም ኩባንያዎች ወደ ሌላ ሀገር ሄደው ለማልማት ማሽኖቻቸውን ከሀገር ይዘው ለመውጣት ጥያቄ ማቅረባቸውን ገልጸው በአጠቃላይ ሀገራዊ ምርት የተመዘገቡ ማሽኖችን ወደ ሌላ ሀገር ከሚወስዱት በሀገር ውስጥ ወደ ሌላ አካባቢ በማዘዋወር ለማሰማራት ጥያቄ አቅርበን እየጠበቅን ነው ሲሉም መናገራቸውን ሪፖርተር ጋዜጣ ባስነበበው ዘገባ አስታውቋል። ወይዘሮ ሶስና ጌታውን የተባሉ የቋሚ ኮሚቴው አባል በበኩላቸው መቀሌ የነበሩ ኢንቨስተሮች እዚያው በመቆየት ካልፈለጉ ወደ ሌሎች አካባቢዎች ለመዘዋወር የቀረበውን ጥያቄ መተቸታቸውን ጋዜጣው በዘገባው ጠቁሟል። ኢንቨስተሮች ቦሌ፣ ለሚ ወይም አዳማ እንዲያለሙ ለማድረግ እየተሰራ ነው የሚለው ምላሽም ተገቢ አይደለም ማለታቸውን አካቷል። ኢንቨስተሮች በመቀሌ ኢንዱስትሪ ፓርክ ምን እንደጎደላቸው መጠየቅና ችግሩን መፍታት እንጂ ከአንድ አካባቢ አንስቶ ወደ ሌላ ቦታ ለመውሰድ መሞከር ትክክል አይደለም ማለታቸውን ዘገባው አመላክቷል። ከጋዜጣው ዘገባ በተቃረነ በጉዳዩ ዙሪያ ጊዜያ ባቀረበው ዘገባም የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ፍስሐ በሰጡት ማብራሪያ የመቀሌ ልዩ ኢኮኖሚ ዞን የውሃ፣ የኤሌክትሪክ፣ የቴሌኮም አገልግሎት ተሟልቶ ወደ ስራ እንዲገባ መደረጉን ገልጸዋል ብለዋል። አክለውም ባለፉት 9 ወራት ከልዩ ኢኮኖሚ ዞኖች ኢንዱስትሪ ፓርኮች ወደ ውጭ ከተላከው ምርት 83 ሚሊዮን ዶላር መገኘቱን አመላክቷል ብለዋል። ሪፖርተር ጋዜጣ በበኩሉ ባስነበበው ዘገባ 128 ሚሊዮን ዶላር የሚያወጣ ምርት ወደ ውጭ ለመላክ ታቅዶ አፈጻጸሙ 83 ሚሊዮን ዶላር ብቻ መሆኑን ኮርፖሬሽኑ ያቀረበው ሪፖርት ዋቢ በማድረግ አስታውቋል። ከዚህ ቀደም በትግራይ ክልል ርዕሰ ከተማ መቀሌ ከተማ የሚገኘው ኢንዱስትሪያል ፓርክ ከሀገር ውስጥ አልሚዎች የሼድ ኪራይ በዶላር እንዲከፍሉ መደረግና የኤሌክትሪክ ኃይል እጥረት ችግሩ እንዲባባስ ማድረጉን መዘገባችን ይታወሳል። በወቅቱ የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ከኮሮና ወረርሽኝና በትግራይ ከተካሄደው ጦርነት ጋር በተያያዘ የመቀሌ ኢንዱስትሪያል ፓርክ ከነበሩት አልሚዎች ወደ ፓርኩ ተመልሰው ወደ ትምህርት እንዳልገቡ መመልከቱን ዘገባው አካቷል። በተጨማሪም ዘገባው የመቀሌ ኢንዱስትሪያል ፓርክ የሀገር ውስጥ አልሚዎች የሼድ ኪራይ በዶላር እንዲከፈሉ መጠየቁን ችግር እንደሆነበት መጠቆሙን አስታውቋል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም